ብዙ ጊዜ ዶሮ በሩዝ ምናምን ሲሰሩ በርጎ ከቀማማችሁት በኋላ ቀጥታ ኦቭን ውስጥ የምትከቱት። ይሄን አሰራር ካያችሁ በኋላ ግን ያንን አሰራር አትደግሙትም። አሰላሙ አለይኩም፣ እንዴት ናችሁ? ዛሬ እዚህ ሩዝ በዶሮ አሰራር ታያችኋለሁ። በጣም የሚጣፍጥ በጣም ቀላል አሰራር ነው። ድስታችሁ ላይ ዘይት ካደረጋችሁ በኋላ 2 ራስ የሚሆን ሽንኩርት፣ ነጭ ሽንኩርት፣ ቀረፋ አድርጋችሁ እሱ መደም አለ ይጣፍጣላችሁ። ዛ ዶሮአችሁን በሎሚ ምናምን ካጣዋችሁ ከጨርሳችሁት በኋላ ልትሰሩ ስትሉ ባቺቱና በሎሚ ትዘፈዝፍታላችሁ ለ10 ደቂቃ ያህል ድረስ። ከዛ ጎረድ ታረጉታላችሁ። ቅመማ ቅመም ምናምን እንዲመጣላችሁ ተጠቀምኩት። ቅመም እንደምታዩት ነው። በፍላጎታችሁ ማብዛትም ማሳነስም ትችላላችሁ። መጨረሻ የተጠቀምኩት በርበሬ፣ እርድና የዝንጅብል ፓውደሩ ቅመም ከጨረሳችሁ በኋላ አንድ ላይ እንዲጠበስ ታደርጉታላችሁ። ከዛ ከተጠበሰ በኋላ አንድ ሙሉ ሳልሳን የተጠቀምኩት። ሳልሳን ካረጋችሁ በኋላ አሁን ትንሽ እንዲጠበስ ታደርጉታላችሁ። እንደዚህ ሲሆንላችሁ ሙቅ ውሃ ነው የምትጨምሩት። የሚቀቀልበት ያህል ብላችሁ ቢበዛበትም ችግር የለውም። በኋላ ሩዙን ስለምንቀቀልበት ችግር የለውም። 2 ቃሪያ ጣል አድርጋችሁ አንድ ላይ እኔ ብዙ ጊዜ ውሃውን እስኪጨርስ ድረስ አብስየው ከዛ በተቀረው ውሃ ኦቭን ውስጥ ነው የምከተው። ሩዝ በዛው አልሰራም፣ ነጭ ሩዝ ነው የምሰራው። ዛሬ ግን እንደዚህ ሞክሮ ብዬ ነው። እዛ ፓትራ ላይ ዘይት ካረጋችሁ በኋላ ድንቹን የቀባሁትን ቅመም ጽፍላችኋለሁኝ። ዶራችሁንም ከደረደራችሁ በኋላ ትንሽ ከዛ ከቀረው ውሃ ላይ ላዩ ላይ ትንሽ ትቦርሹታላችሁ። ከዛ ካሮትም አድርጌበታለሁኝ። ይሄ ለኦቭን እያያችሁት እኔ ጠቆር ሲል ነው የምወደው። ጠቆር በቃ ያያችሁት እንደምትፈልጋችሁ አርጋችሁ አውጡት። ይሄንን ድንቹም አይዝም በስሎላችሁ ይወጣላችኋል። ከዛ በተቀረው ላይ ሩዝ ታጥቦ ለ10 ደቂቃ ለ20 ደቂቃ የተዘፈዘፈ ሩዝ ነው። ከዛ እሱን ከቅመሙ ጋር ጥብስ ካረጋችሁት በኋላ በደንብ ጥብስ ካረጋችሁት በኋላ ሙቃት ጨምሩበታላችሁ የሚቀቀልበት ያህል። ከዛ ጫው ትንሽ ሊያንሱ ይችላል። ከዛ ቀረፋ ጣል አርጋችሁ እንደማባያ ከጎን ሰላጣ አርጋለሁ። ሽስኒ ያረጋለሁ። የሽስኒ አሰራር ከዚህ በፊት ምለቅቅ ያለው እዛ ላይ ማየት ትችላላችሁ። ከሞከራችሁት እንድትነግሩኝ ፈልጋለሁ።